የዚህ ኑራ ላክሽም ማለች። ቁጭ ብላ ደሞዜን መቆጣጠር ጀመረች። የገዛ 5 ዓመትም ሞልቶ 6ኛ ዓመት ላይ ቤቱ ካለቀ ልመጣ ነው ፎቶ ላኪልኝ አልኳት። የላከችልኝ ፎቶ ቤቱ በዘመናዊ መልኩ እየተሰራ እንደሆነ ያሳያል። የገዛ እህቴ ካለች እህቴ የዛሬ 10 ዓመት ወደ ሳዑዲ አረቢያ ልመጣ ስል በራሴ አካውንት ልክፈት ስላት አንቺ እዛ ሆነሽ ምንም ነገር ማድረግ ስለማትችይ እኔ እዚህ ሆኜ የምትፈልጊውን ነገር በሙሉ አንቺ በምትልኪው ብር እሰራልሻለሁ አለችኝ። ውስጤ ሁለት ልብ ሆኖ አንድ ልመናት አንድ አልመናት እያልኩኝ በውስጤ በቃ እኔ ሰው ሀገር ከሄድኩኝ ቶሎ ቶሎ እየመጣሁኝ እንደዚህ እያረኩኝ መመለስ አልችልም ብዬ ራሴን አሳምኜ በሷ አካውንት እያንዳንዱን ወር ብር አስገባላት ነበረ። ከዛም ከ2 ዓመት በኋላ መሬት ይገዛ አልኳት። እሷም እሺ አለችኝ። እኔም መሬት እንዲገዛ የሚጎድል ከሆነ ብዬ ከጓደኞቼ ወደ 10,000 ሪያል ተበድሬ ላኩላት። እሷም መሬቱ ተገዝቷል ብላ በትክክል ወረቀት ፎቶ አንስታ ላከችልኝ። የተገዛውን መሬት ልክ እንደዛው ወረቀቱ ላይ ያለው የሷ ስም የሷ ፍርሚያ ነው። ስትመጪ በስምሽ አዞርልሻለሁ አለችኝ። እኔም እሺ እህቴ ብዬ በደስታ ተሞልቼ እኔ አንቺ ባትኖሪ ኖሮ ምን ይውጣኝ ነበር ብዬ አልኳት። እህቴ አታስቢ፣ እኔ እስካለው ድረስ ሁሉንም ነገር አደርግልሻለሁ አለችኝ። እኔም እሷን አምኜ በየወሩ እዳይን ከከፈልኩ በኋላ የተበደርኩትን ሪያል ከሰጠው በኋላ በየወሩ ለሷ መላክ ጀመርኩኝ። እሷም ደግሞ ያንን ቤት አስጀመረችው። ግን ከምር እንዳለችው መሬት ገዝታ ነበር። እኔ ግን የተለያዩ ወሬዎችን ስሰማ ውሸት መስሎኝ ነበር። ልክ ናት፣ መሬት ገዝታለች። ቤትም እንዲሰራ አስጀምራለች። እያንዳንዱን ነገር እያደረገች ነበር። ግን ወሬ ደርሶ ሴትዮዬ ብር ሳሰጠኝ ስትቀር ትነጫነጭ ጀመረ። ለምንድን ነው ብር ማትልኪው ትለኛለች። ቤቱ ቆሞ እንዲቀር ነው ትለኛለች። አረ እህቴ ተረጅኝ፣ ሴትዮዋ ብር ስላሰጠችኝ ነው እያልኩ ስነግራት ውሸት ይመስላታል። እና እህቴ እባክሽ ተረጅኝ ብዬ ሴትዮዬን ቤተሰብ ታሟል ብዬ አንዴ የ4 ወር ተቀብዬ ላኩኝ። ከዛ የ4 ወር ተቀብዬ ከላኩላት በኋላ እንደላኩት ረስታ ይሁን አላቅም፣ ልክ ወሩ እንዳለፈ የዚህ ኑር አላክሽም አለችኝ። ቁጭ ብላ ደሞዜን መቆጣጠር ጀመረች የገዛ እህቴ። ብቻ እንደዛ እያልን ከ2 ዓመት አልፈን ወደ 5 ዓመት ገባን። 5 ዓመትም ሞልቶ 6ኛ ዓመት ላይ ቤቱ ካለቀ ልመጣ ነው ፎቶ ላኪልኝ አልኳት። የላከችልኝ ፎቶ ቤቱ በዘመናዊ መልኩ እየተሰራ እንደሆነ ያሳያል። እኔም እህቴ በዚህ ልክ ደግሞ ስለሰራሽልኝ አመሰግናለሁ አልኳት። ለካ እሷ እንደዚህ ስታረግ የነበረው የእውነት መስሎኝ ነበር። እውነቱን የደረስኩበት መጨረሻ ላይ ነው። ብቻ በደንብ አዳምጡኝ እህቶቼ። ከሆናችሁ ከኔ ተማሩ፣ ሞኝ ከሆናችሁ በራሳችሁ ሲደርስ። ከዛም የላከችውን ቤት በቪዲዮ አሳይኝ አልኳት። ቪዲዮም ቅርጻ ላከችልኝ። ከዛ ቤቱ በዘመናዊ መልክ ስለተሰራ በርም በዘመናዊ መልክ ተገጠመለት። ግቢውም ታጠረ። የሚያስፈልገው ከሶፋ እስከ ፍሪጅ ሳይቀር ተሟላ። ሙሉ የቤት ዕቃው ሙሉ ሆነ። እኔ አረብ ሀገር ተቀምጬ ሙሉ ቤቱን ከመሬት መግዛት እስከ ማሰራት የቤት ዕቃ እስከ ማሟላት ድረስ ደረስኩኝ። አሁን ላይ የገባኝ ህይወት የዛሬ 5-6 ዓመት እንኳን ገብቶኝ ቢሆን እውነት ባክኝ አልቀርም ነበር። የገዛ እህቴ እያመመኝ እንደሆነ ስነግራት ልምጣ በቃ ቤቱም አልቋል ስላት ምን ልትሰሪ ትመጫለሽ አለችኝ። እዛው አርፈሻ አትቀመጭም እንዴ? ቤቱ እኮ ያለቀ መሰለሽ እንጂ ሰርቪስ ገና መሰራት አለበት አለችኝ። እኔ መኖሪያ ከተሰራልኝ ሰርቪሱን ወደፊት ተመልሼ እሰራዋለሁ አልኳት። ተመልሼ እሰራዋለሁ ያልኳት ወደ ሀገሬ መግባት ስለምፈልግ ነው። ስለደከመኝ ነው፣ ስላቃተኝ ነው፣ ስላመመኝ ነው። አረብ ሀገርን እንደኔና እንዳንቺ ሄዶ ያላየው ካልሆነ ማንም አይረዳውም። ብዙዎች የአረብ ሀገር ገንዘብ እንደ ቅጠል የሚበተን ከዛፍ የሚቆረጥ ነው የሚመስላቸው እንጂ ተርበን ተጠምተን እላይ ታች ብለን መዳም ገላምጣን ልጆቿ ጮሁብን ያጸዳነውን ደግመው እያጸዱን እንደሆነ ህይወታችን የቶቹ ማያውቁት ከኔና ካንቺ በስተቀር።
እናም ሰርቪሱ ቀርቶ ልምጣ እባክሽ አልኳት። እንደዚህ ከዛሬ ነገ በቃ አንድ ዓመት ጨምሪና ስትለኝ እኔም ደግሞ እሺ በቃ እሺ ሰርቪሱ ይጀመር ብዬ እንዲሰራ አደረግኩ። 4 ሰርቪስ ተሰራ ከመኖሪያው ቤት ውጪ በጽድት ተደርጎ ተሰርቶ በሊሾ በሚያምር ሁኔታ ተሰርቶ ተከራየ። ከዛ በቃ ስላልቻልኩኝ ልክ 10 ዓመት እንደሞላኝ ሴትዮዬን ደርሼ እመጣለሁ አልኳት። ሴትዮዋም ደግሞ እሺ ደርሰሽ ምትመጭ ከሆነ ብላ የቤት እቃ አንዳንድ እቃዎች ገዝታ ሰጠችኝ። ተደራራቢ ሳህን፣ እነሱ የሚጠቀሙባቸው አይነት ዲስቶች፣ ቤት እንደሰራሁና ቤቴን አስመርቄ ተመልሼ እንደምመጣ ስነግራት ሴትዮዬ በሰላም እንድገባ መልካም ሀሳቧን ተመኝታልኝ ወደ ሀገር እየመጣሁ እንደሆነ ግን ለእህቴ ስነግራት ስልኳን አጠፋችብኝ። 10 ዓመት ሙሉ ይታይሽ እንግዲህ 1 ብር ወደ አካውንቴ አላስገባው፣ አካውንት አልከፈትኩ። ከፍቼ አብሬያት የሄድኩኝ የእሷን አካውንት ነበር። በእሷ አካውንት ነው ሁሉ ነገር የገባው። ሰው ተሳስቶ የአንድ የ2 ወር ብር በእጁ አይዝም። እኔ የያዝኩት 500 ሪያል ብቻ ነበር በእጄ እና እህቴ ስልኳን አጠፋችብኝ። ስደውል ጥሪ አይቀበልም። ሌሎች ዘመዶች ጋር ስደውል እንዴ ዛሬ እኮ አይተናት ነበር ስልኳ እኮ ይሰራል ብለው ሌላ ሲም ሰጡኝ። በሱም ስሞክር ስልኳ አይሰራም። ብቻ በረራ ቀኔ ደርሶ ወደ አዲስ አበባ በረርኩኝ። አዲስ አበባ ከገባው በኋላም ስደውልላት በዛው ስልክ ትዘጋብኛለች። መጀመሪያ ያነሳችና ድምፄ እንደሆነ ስታውቀው ዘጋችብኝ። ከዛ ብሎ ካረገችኝ አገሩን አውቀው ስለነበረ የያዝኩትን ሪያል ዝርዝሬ ወደ ሀገር ተሳፈርኩኝ። ሲሄድ የራሷ ህይወት መስርታለች፣ አግብታለች፣ ወልዳለች። ያን የመሰለ የተንጣለለ ቤት እኔ በሰራሁት እሷ ትኖርበታለች። ህይወት ምን ያህል ከባድና የራስ እህት በዚህ ልክ ጨካኝ እንደሆነ አሳይታኛለች። ይሄ ሁሉ ዓመት እያመመኝ ወገቤን አስሬ እንደ ሴት ልጅ መከራዬን አይቼ ያመጣሁትን ገንዘብ በምትለኝ ነገሮች እያመንኳት የእናቴ ልጅ የራሴ እህት በምንም ተአምር እንደዚህ አታረገኝም ብዬ አምኛት ይኸው ካደችኝ። እሷ ከአንድም 2 ልጅ ወልዳ አግብታ የራሷን ህይወት እየኖረች ነው። ለካ ሰርቪስ ስር ያለችኝ እሷ ስትወልድ ቤት ኪራዩ እንዲያርሳት ነበር። እኔ እህትሽ መች ገባኝ። ድሮም የአረብ ሀገር እህቶች ምስኪንና የዋህ አይደለም። በዚህ ልክ ተዘረፍኩኝ በገዛ እህቴ። አሁን ላይ ያለሁት ኢትዮጵያ ነው። መሰደድም አልፈልግም። ይሄ ሁሉ ዓመት ሰርቼ ለሰው ከሆነ ፈጣሪ ለኔ የሚያበላና የሚያጠጣውን ስለማያሳጣኝ ብዬ ጉልት እየሰራሁ ነው የምኖረው። ደስተኛ ነኝ። ያለፈውን ሁሉ እርግፍ አድርጌ ትቻለሁ። ወደ ጸበል ሄጄ ወደ ራሴ ተመልሼ ትንሽ ስራ እየሰራው መኖር እንዳለብኝ አምኜ ጉልት ጀምሬ እየተዳደርኩኝ ነው። አሁን ላይ ፈጣሪ ተመሰገነ ይሁን። እንደኔው ጥሮ የሚያድር አንድ ልጅ አግብቼ እሱም ይሰራል እኔም እሰራለሁ፣ አብረን እየኖርን ነው። በሚሊዮን የሚታፈስ ዶላር አለ ብባል አረብ ሀገር ድጋሚ አልሰደድም። ልጅነቴን፣ ወጣትነቴን፣ እድሜን በሙሉ እህቴ በላችው፣ እህቴ ቀማችኝ። አሁን ላይ እሷ ባለችበት ሀገር አይደለም የምኖረው። አታቂኝም አላቅሽም ብላ ራሷ ምላለች። መቃብሬ ላይ ራሱ እንዳቆሚ ብላኛለች። ይሄን ሁሉ የማለችው ማላ በእኔ አካውንት ስታስገቢ አልነበረም ብላ ነው። ለጎረምሳ ስቀልቢን የኖርሽው አለችኝ። ያስገባውበት እያንዳንዱ ሪሲት ግን ነበረኝ። ግን ምን ያደርጋል ስልኬ ተሰርቆ አዲስ አበባ ላይ አብሮ ጠፋ እንጂ። ብቻ እህቴ ተይኝ እስቲ። አሁን እየኖርኩ ነው ተመስገን። ስለ ሁሉም ነገር ፈጣሪ ያውቃል። ዛሬ በእኔ ቤት ብትኖርም ነገ ዋጋ ትከፍላለች በህይወቷ ብዬ ለሱ ሰጥቼ ተዋት። ዛሬ ላይ ታማሚ ናት። በጣም ከባድ የጤና ሁኔታ ላይ ናት። እንደዛ ደም ተፍቼ ያመጣሁትን ገንዘቤን እሷ ስትኖርበት ለሱ ሰጥቼ ስለተውኩት እሱም ደግሞ ጥሎ አልጣለኝም። ደህና እንደኔ የሚሰራ ሰው ጋር አገናኝቶኝ አሁን ላይ ወልደን አብረን እየኖርን ነው። እና አረብ ሀገር ያላችሁ እህቶች ምናልባት ከኔ ታሪክ ትንሽ ብትማሩ ብዬ ነው። ብዙዎቻችሁ የምትሸወዱት ለእህቴ ነው፣ ለወንድሜ ነው፣ እናቴን፣ አባቴን አራይ ከዱኝም አራይ በሉኝም እያላችሁ በሰው አካውንት እያስገባችሁ ባዶ እጃችሁን እንዳትቀሩ። አሁን ላይ ሁሉም ሰው ከሃዲ ነው። እናትም እንኳን ደህና ነገር ካገኘች ልጇን የምክድበት ዘመን ላይ ነን። እባካችሁ ጠንቀቅ በሉ። አረብ ሀገር ማለት እሳት ነው። እሳት ውስጥ ቆማችሁ ያመጣችሁትን ገንዘብ ማንም እንዲቀማችሁ አትፍቀዱ። እባካችሁ እባካችሁ ልብ ግዙ። ሁሌ በደካማ ጎናችሁ እየገባ ሰው ሲያወራችሁ እውነት እንዳይመስላችሁ። እናንተ መች ከአረብ ሀገር በወጣሁ ብላችሁ ስታስቡ አረብ የስሪ ሲሏችሁ ወይ እኔ ልስራልሽ ሲሏችሁ እውነት አይመስላችሁ። የራሳቸውን ቤትና የራሳቸውን ጎጆ እየቀለሱ ነው ያንቺን ጉድጓድ የሚቆፍሩት። እኔ ብዙ ቀናቶች ወደ ጸበል ስመላለስ መበላው መጠጣው ሁሉ ቸግሮኝ ግራ እስኪገባኝ ድረስ ዞር ብላ ላየችኝም እህቴ። ዘመድ ወገን የተባለ በሙሉ
አንድ ፊታቸውን አላዞሩም። ምክንያቱም ለእኛ ስልክ ያልነበረም የማንንም ጎረምሳ ነው ስታበይ የነበረውን ያሉኝ ሁሉ እና ከህይወቴ ምን ተማራችሁ? እኔንስ ምን ትመክሩኛላችሁ? እናንተስ ጥንቃቄ እያደረጋችሁ ነው ወይ? ሀሳብ አስተያየታችሁን በኮሜንት አስፍሩልኝ ትላለች የዛሬ ባለ ታሪካችን። በጣም ብዙ እህቶች አረብ ሀገር ላይ ሆናችሁ ተዉ ስትባሉ አትሰሙም። በራሳችሁ አካውንት ክፈቱ፣ አሁን የምትሄዱ በራሳችሁ ቡክ አስገቡ። እያንዳንዱን ነገር በጣም በጥንቃቄ አድርጉ። አሁን ላይ ሰው ከቻለ አንቺ ሽጦሽ ገንዘብ ማግኘት ነው የሚፈልገው። በምንም ተአምር ልክ አንቺ እንደምታስቢው ሰው አያስብ። ቤት እያጸዳው ነበር ባይዞይ። ከዛ በአጋጣሚ ወደ ስራ ልወጣ ነበር እና ሶፋዎቹ ምናምን አጽድቻቸው ምን እንደሚመስሉ ከኋላ ያዋቸው ማለት ነው። እና ስለዚህ በህይወታችሁ ውስጥ አረብ ሀገርም ሂዱ፣ ኢትዮጵያ ላይም ስሩ፣ የትም ኑሩ። ህይወት አንዴ ነው እንጂ ሁለቴ አይደገምም። እና በምትኖሩት ህይወት ውስጥ ደግሞ ኢቭን በእያንዳንዱ እንቅስቃሴያችሁ ውስጥ በራሳችሁ አካውንት በራሳችሁ መንቀሳቀስን መማር ማወቅ መልመድ አለባችሁ። ዛሬ የሚወዳችሁ ዛሬ የሚያከብራችሁ ዛሬ ጎንበስ ቀና የሚልላችሁ ነገ ይክዳችኋልና እህት አንቺ ጠንካራ ሴት ነሽ። ብዙዋ እህት አለች ራሷን የምታጠፋ ራሷን የምትገድል ብዙ ውሳኔ የምትወስን። አንቺ ከነሱ አይደለሽም፣ አንቺ ከሷ ምድብ አይደለሽም። ብዙ እህት አለች ከአረብ ሀገር ሄዳ እንደዚህ አይነት ነገር ስትደረግ ብዙ አሉ። ራሳቸውን ያጠፉ፣ ራሳቸውን የሰቀሉ፣ ራሳቸውን ወደ ገደል የወረወሩ እና አንቺ ከዚህ ሁሉ በላይ ነኝ ብለሽ እንደ እምነትሽ ወደ ጸበል ሄደሽ ራስሽን ጠብቀሽ እዚህ ደርሰሻልና ከዚህ በኋላ እየሰራሽ መቀጠል ነው ህይወት። የሰው ሀገር የሰው ነው፣ የሰው እርቅ አያደምቅ። ዛሬ ባይሞላ ነገ ይሞላል እያልን አረብ ሀገር ረጅም ዓመት እየሰራን እድሜያችን፣ ጤናችን፣ ብዙ ነገራችን አጥተን ነው የምንመለሰው። እና እዚህ ታሪክ ላይ ምን ተማራችሁ? ምንስ ገባችሁ? ይሄ ለእህቴ ነው በአካውንቷ ማስገባው እኔ በሷ ቡክ ነው የምትሉ ልጆች ምን ገባችሁ? አዲስ ከሆናችሁ ሰብስክራይብ አድርጉ። አስተማሪ ቁም ነገር አዘል እንዲህ አይነት የህይወት ታሪክም ታገኛላችሁ ቻናሉ ላይ። መልካም ጊዜ